ሰላም ጤና ይስጥልኝ ውድ የሰበር ዜና ቲዩብ ተከታታዮች እንደምን አላችሁ? ዛሬም እንደተለመደው ዜና ይዤላችሁ መጥቻለሁ። ከዜናዎቹ ጋር አማኑኤል ነኝ። በቅድሚያም አርዕስቶቹን። ኢትዮጵያ ዓለም አቀፉ ማህበረሰብ በውስጥ ጉዳዩ ጣልቃ መግባቱን እንዲያቆም ጠየቀች። ሱዳን በኢትዮጵያ ጦር የወረራ ሙከራ ተደረገብኝ አለች። ዝርዝሩ እንደሚከተለው ይቀርባል። ኢትዮጵያ የዓለም አቀፍ ማህበረሰብ በውስጥ ጉዳዩ ጣልቃ መግባቱን እንዲያቆም ጠየቀች። ትናንት ቅዳሜ በኒውዮርክ በተደረገው የዓለም የመሪዎች ጉባኤ ላይ የኢትዮጵያ ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር የሆኑት አቶ ደመቀ መኮንን ተገኝተው ጠንከር ያለ ንግግር አድርገዋል። ከእነዚህ ውስጥም ቀንጨብ አድርጌ አስደምጣችኋለሁ። ሁሉን አካታችነት ግቡን የሚመታው ሀገራት የውስጥ ጉዳዮቻቸውንም ይሁን የውስጥ ጉዳዮቻቸውን በሀገራቸው ለመወሰን የሚያስችል ነጻነት ሲኖራቸው ብቻ ነው። የውስጥና የውጭ ጉዳዮቻችንን በጫና ለማስለወጥ የሚሞክር ኃይል በፍጹም የምንታገሰው አይደለም። አሁን ባለንበት የፖለቲካ ሁኔታ የሰብአዊ እርዳታ የሚባለው ጩኸት ፖለቲካዊ ጥቅሞችን ለማግኘት የሚጠቀስ የዳቦ ስም መሆኑን እያመንን መጥተናል። በተከፋይ ሚዲያዎች ምክንያት ስማችን ጠፍቷል። በብዙ ሀገራት እንደ ሰይጣን እንድንታይ ተደርጓል። የአዛዥና ታዛዥም ሆነ የማዕቀብ እርምጃዎችና ዛቻዎች ግንኙነትን ከመበላሸት ውጭ ምንም አይነት የሚለውጡት ነገር የለም። ከዚህም በኋላ ቢሆን ያጋጠመንን የህልውና ችግር ለመወጣት ወሳኝ የሆኑ እርምጃዎችን መውሰድ እንቀጥላለን። የኛ መንግስት ለሰብአዊ እርዳታ መድረስ ለገለልተኝነት ደንቦችና የሀገሪቱ ህጎች ተገዢ በሆኑ ሰብአዊ ድጋፍ ሰጪ አጋሮቻችን ጋር አብሮ ለመስራት ያለንን ቁርጠኝነት መናገር እፈልጋለሁ። ከዚህ ውጭ ግን በሀገራችን ውስጥ ጉዳይ ጣልቃ ለመግባት የምታቀርቡት የትኛውም ሰበብ በእኛ ዘንድ ተቀባይነት የለውም። ኢትዮጵያ ከሱዳን ጋር ያላትን የድንበር ይገባኛል ጥያቄ በሰላም ለመፍታት ቁርጠኝነት አለን ከተናገሯቸው ውስጥ ጥቂቶቹ ናቸው። በሌላ ዜና ሱዳን ከኢትዮጵያ በምትዋሰንበት የድንበር አካባቢ ከኢትዮጵያ የተሞከረ የወረራ ሙከራ ማክሸፏን የሀገሪቱ ወታደራዊ ኃይል አስታወቀ። እንደ ሱዳን ጦር መሪዎች መረጃ ከሆነ ኡምበረከት ከተባለ አካባቢ የኢትዮጵያ ወታደሮችን ማስለቀቃቸውን ተናግረዋል። ከኢትዮጵያ መንግስት ምንም የተሰጠ ማስተባበያ ሆነ መግለጫ የለም። ዜናው በዚሁ አበቃ። ዩቲዩብ ቻናሌን ሰብስክራይብ አድርጎ የደወል ምልክቷን ከተጫኑ ፈጣንና ታማኝ መረጃዎች ይደርሶታል።